እንኳን እናመጣችሁ ወደ ኒኪ ፕላትፎርም ቁጥር አንድ ቪዲዮ ነው ይሄ። ስለ ኒኪ ፕላትፎርም ፐርፌክት የሚያስፈልጋችሁን ነገር ያስፈልጋል ብዬ ያሰብኩትን ነገር አዘጋጅቼላችኋለሁ። ኒኪ ፕላትፎርም በደንብ ስራ ይፈልጋል። ኔትወርክ ይፈልጋል፣ ጊዜ ይፈልጋል፣ ትዕግስት ይፈልጋል፣ ጥረት በጣም ይፈልጋል፣ የሰው ኃይል ይፈልጋል። ቲምወርክ ስራ ነው። ቲምወርክ ይፈልጋል እና በቲምወርክ ነው ስራው የሚሰራው። ስለዚህ ቲምወርክ ከሆነ ማንኛውም ቲም የመለወጥ እድሉ ሰፊ ነው። ስለዚህ የመጀመሪያ ስራ ሪኮመንድ ማደርጋችሁ ምንድነው፣ እዚህ ፕላትፎርም ላይ ስራ በደንብ ስራ ስሩ። ሰው ላይ ስራ ስሩ። ልጆች ላይ ስራ ስሩ። ስለዚህ አሁን እያንዳንዱን እዚህ ላይ በቁጥር 1 በቁጥር 2 በቁጥር 3 4 5 6 እያደረኩኝ እያንዳንዱን እንዳይሰለቻችሁ አጠር እያደረኩኝ ስለ ኒኪ ፕላትፎርም በተቻለ መጠን የአምስት ደቂቃ ለማድረግ ነው የምሞክረው። ፕላትፎርሙ በጣም ብዙ ነገር ነው ያለው። ምንም ነገር ማለት እንደዚህ ብላችሁ ዘርዝራችሁ ምናምን ነገር እኛ ያላወቅነው ብዙ አለ። በጣም ብዙ ነገር አለ። ያንን ደግሞ አዲስ በምንደርስበትም ቪዲዮ እንለቃለን። ቶሎ ብላችሁ ቴሌግራም ላይ ቼክ አድርጉ። ሁሌ ቴሌግራም ላይ ሲላክ ቴሌግራም ላይ የተላከውን ነገር ቼክ አድርጉ። እሺ፣ ወደ ፕላትፎርሙ ስራ የመጀመሪያ ምንድነው፣ እዚህ ፕላትፎርም ላይ አዲስ ኒውካመር ከሆነ የመጀመሪያ ኒውካመር ከሆነ ምንድነው ማድረግ ያለበት? የመጀመሪያ እዚህ ላይ ነው የሚያጋጥመው። ይሄ ያጋጥመዋል። ከዛ በኋላ እዚህ ላይ ምን ያደርጋል? ይችን ላይቭ የምትለዋን ሲነካት፣ አሁን እዚህ መደዳ ከታች የተደረደሩት ቀይ ነጥብ ካለችባት ማለት ነው። ከታች ከተደረደሩት ላይ ላይቭ የሚለው የመጀመሪያው አማራጭ ነው። ላይቭ የሚለው አማራጭ ምንድነው? የመጀመሪያ ኒውካመር ሲመጣ ላይቭ የሚለውን ይጫናል። ከዛ በኋላ ላይቭ የሚለውን ከተጫነ በኋላ በቀኝ በኩል አይታችኋታል፣ ሰማያዊ ነገር ከታች ሰማያዊ ነገር አለች አይደለም? ይቺ ሰማያዊ ነገሯ ላይቭ የምትል የቪዲዮ የዩቲዩብ ምልክት ያላት ቫልዩ ፓክ ከምትለው ስር ማለት ነው። ስለዚህ እሷን ይነካል ኒውካመር ማለት ነው። እሷን ከነካ በኋላ የት ይወስደዋል? ወደ ላይቭ ይወስደዋል። ስንት አይነት ላይቭ አለ? ሁለት አይነት ላይቭ አለ። አንደኛው እዚህ ጋር የምታዩት ፓርቲ ላይቭ ነው። ሁለተኛው ደግሞ ሶሎ ላይቭ ነው። እዚህ ስር ያለው ሶሎ ላይቭ ነው። ሶሎ ላይቭ እና ፓርቲ ላይቭ ምንድነው ጥቅሙ? ከላይ እንትን ይላል። ከላይ እዚህ ጋር ማለት ነው። ይሄ የሚታይበት ላይ